ሰላም ጤና ይስጥልን የአቢሲኒያ ፖስት ቤተሰቦች እንደምን ቆያችሁ? ዛሬ የአዲስ አበባ ነዋሪዎች በተለይም ደግሞ በቤት ፈላጊነት ተመዝግበው ለዓመታት ለሚጠባበቁ ወገኖች እጅግ አስፈላጊ የሆነ መረጃ ይዘንላችሁ ቀርበናል። የአዲስ አበባ ከተማ አስተዳደር የኮንዶሚኒየም ቤቶችን አሰጣጥ የሚመለከት አዲስና ጥብቅ መመሪያ አውጥቷል። በዚህ መመሪያ ላይ ግርታ የፈጠሩ ጉዳዮች የቤቶች ዋጋ እንዴት እንደሚሰላ፣ ቅድመ ክፍያና ወቅታዊ ቁጠባን በተመለከተ የተቀመጡ አዳዲስ አሰራሮችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን በመቆየት ስለ ቤት ፈላጊነት መብታችሁ ግንዛቤ እንድትጨብጡ እንጋብዛለን። የከተማ አስተዳደሩ ይህንን አዲስ መመሪያ ማዘጋጀት ያስፈለገው ቀደም ሲል በነበሩ የቤት ማስተላለፊያ ሂደቶች ላይ የሚነሱ ቅሬታዎችን ለመቅረፍ ነው። ዋናው ዓላማው ቤቶቹ ለባለቤቶቻቸው በሚተላለፉበት ጊዜ ግልጽነት፣ ታማኝነትና ተጠያቂነት የሰፈነበት አሰራር እንዲኖር ለማስቻል ነው። ከቤት ግንባታው መጠናቀቅ ጀምሮ እስከ ርክክብና የብድር አመላለስ ድረስ ያለውን ሂደት በሕግ በመደንገግ የአስፈጻሚ አካላትን ኃላፊነት በግልጽ አስቀምጧል። ቤቶቹ የሚተላለፉበት ዋጋ ዝም ብሎ የሚቀመጥ ሳይሆን በባለሙያዎች የተጠና የቀጥታና ቀጥተኛ ያልሆኑ የግንባታ ወጪዎችን መሰረት ያደረገ ነው። አዲሱ መመሪያ የቅድመ ክፍያ መጠንን በሚመለከተው መልኩ ይከፋፍለዋል። ለ20/80 የቤት ልማት ፕሮግራም የቤቱን ጠቅላላ ዋጋ 10% ቅድሚያ መክፈል አለበት። ለ40/60 የቤት ልማት ፕሮግራም 40% ቅድመ ክፍያ የሚጠይቅ ነው። በ20/80 ይሁን በ40/60 ሳይቶች የሚገኙ የንግድ ቤቶች 50% ቅድመ ክፍያ ይከፈልባቸዋል። ይህም እንደ አስፈላጊነቱ በቦርድ ውሳኔ ሊሻሻል ይችላል። ቤቱን የተረከበ ዕድለኛ ቀሪውን ክፍያ በረጅም ጊዜ ብድር እንዲከፍል ይደረጋል። ይሁን እንጂ የክፍያ ዘመኑ እንደ መኝታ ክፍሉ ብዛት ይለያያል። ባለ 1 መኝታ ቤት እስከ 20 ዓመት ድረስ እንዲከፍሉ ይፈቀድላቸዋል። ባለ 2 መኝታ ቤት እስከ 15 ዓመት የክፍያ ጊዜ ይሰጣቸዋል። ባለ 3 መኝታ ቤት እስከ 10 ዓመት ባለው ጊዜ ውስጥ ተከፍሎ ማለቅ ይኖርበታል። ለ40/60 ተመዝጋቢዎች ባለ 1 መኝታ 10 ዓመት፣ ባለ 2 መኝታ 12 ዓመት እና ባለ 3 መኝታ 17 ዓመት የክፍያ ጊዜ ተቀምጦላቸዋል። የዕጣ አወጣጥ ሂደቱ በቴክኖሎጂ የታገዘና በገለልተኛ የቴክኒክ ኮሚቴ የሚመራ ይሆናል። ዕጣው ከመውጣቱ በፊት ሶፍትዌሩ ቢያንስ 3 ጊዜ የሙከራ ዕጣ እንዲያወጣ ተደርጎ ትክክለኛነቱ ይረጋገጣል። በመመሪያው መሰረት ቅድሚያ ተጠቃሚ የሚሆኑት ደግሞ ሴት ተመዝጋቢዎች 30% የቅድሚያ ዕድል ተሰጥቷቸዋል። የመንግስት ሰራተኞች 20% ቅድሚያ ተጠቃሚ ይሆናሉ። አካል ጉዳተኞች 5% ዕድል የተመደበላቸው ሲሆን ለእነሱ የሚሰጡ ቤቶችም ምቹና ተደራሽ መሆናቸው ይረጋገጣል። የቀረው 45% ለሁሉም ተመዝጋቢዎች በእኩልነት የሚወዳደሩበት ይሆናል። ዕጣ የወጣላችሁ ዕድለኞች ቤቱን ለመረከብ የሚከተሉትን ማስረጃዎች ማቅረብ ይኖርባቸዋል። የታደሰ የነዋሪነት መታወቂያና ያገባ ወይም ያላገባ የሚል የጋብቻ ሁኔታ ማረጋገጫ፣ በራሳችሁም ሆነ በትዳር አጋራችሁ ስም ሌላ የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ እንደሌላችሁ ማረጋገጥ አለባችሁ። በተቀመጠው ግዴታ መሰረት በኢትዮጵያ ንግድ ባንክ በትክክል መቆጠባችሁን የሚገልጽ ማስረጃ፣ የመንግስት ሰራተኛ ከሆኑ አሁንም በስራ ላይ ስለመሆናችሁ ከመስሪያ ቤታችሁ ደብዳቤ ማቅረብ ይኖርባችኋል። ክቡራትና ክቡራን፣ ስለ ኮንዶሚኒየም ቤቶች አዲስ መመሪያ የመጀመሪያው ክፍል መረጃችን ይህንን ይመስላል። በሌላው ክፍል ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያንን የልማት ተነሺዎችንና ቤቱን ለሶስተኛ ወገን ስለማስተላለፍ የተቀመጡ ህጎችን ይዘን እንመለሳለን። እናንተስ በዚህ አዲስ መመሪያ ላይ ምን አስተያየት አላችሁ? ጥያቄ ካላችሁ በኮሜንት አጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።